እሺ ሰላም እንዴት አደራችሁ? ከኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እና እኔ አንድ እውነታ ልንገራችሁ መንገር እፈልጋለሁ እና የእውቀት ድሃ፣ የአስተሳሰብ ድሃ፣ የገንዘብ ድሃ ልትሆኑ ትችላላችሁ። ግን አንድ ነገር መንገር የምፈልገው ምን እንደሆነ ልንገራችሁ። የፍቅር ድሃ፣ የምስጋና ድሃ እንዳትሆኑ በጥንቃቄ ይሄን ልነግራችሁ እፈልጋለሁ። እና ለምንድን ነው ይሄን ልትናገር የቻልከው ልትሉ ትችላላችሁ። ቴዲ አፍሮ ምን ይላል? ፍቅር ያሸንፋል፣ ፍቅር ያሸንፋል ነው የሚላችሁ። ፍቅር ያሸንፋል ሲል እሱ 100% በቃ አውቆታል፣ ገብቶታል፣ ስለገባው ነው። ለምንድን ነው ብትሉ አንደኛ ፍቅር የምትባለውን ፊደል ነው ብዙ ሰው ይዟት የሚሄደውና ፍቅር ብቻ የምትለውን ፊደል ነው ይዞ የሚሄደው። ያን አይደለም ፍቅር አይደለም ከሰው ልጅ ጋር ማለት ነው። አይደለም ከሰው ልጅ ጋር ከእግዚአብሔር ጋር ለመገናኘት ፍቅር ያስፈልጋል። ቴዲ አፍሮ የሙዚቃ ፍቅር ስላለው ነው ዲቴል በጥልቀት ይሄን ነገር ገንብቶና አፍርቶ መናገር የሚችለው። ስለዚህ እናንተ ፍቅር የምትለውን ፊደል ብቻ ይዛችሁ ሂዳችሁ ፍቅር የሚለውን ሐሳብ ከምታደርጉ ይልቅ አንድ ሰው ለሚጠይቃት ሴት ወይም ለምትጠይቀው ወንድ ከሆነ ፍቅሩ ምን ያክል እንደሆነ ራሱን ተመልሶ ማንበብ መቻል አለበት። ዲቴል ማለት ነው። ይሄን ነገር በጥንቃቄ ነው የምነግራችሁ። ከዛ በተረፈ ሴት ልጅ ሆነሽ ወንድ ማግባት ከፈለግሽ፣ ወንድ ሆነ ሴት ለማግባት ከፈለግ አይደለም ስለ ሰው ልጅ ባህሪ፣ ስለ ዓለም፣ ስለዚች ፍጥረታት፣ ስለዚች ምድር ላይ ማወቅ ከፈለክ ምን እንደሆነ ልንገርህ። ሃይማኖት አይደለም እኔ የምሰብክህ፣ ስለ ሃይማኖት አይደለም ማዋራህ፣ ግን ስለ ሰው ልጅ ባህሪና ስለ ፍጥረታት ባህሪ፣ ስለ ሰው ልጅ ክፋትና በጎነት አመጣጥ ከፈለጋችሁ ምን እንደሆነ ልንገራችሁ። መጽሐፍ ቅዱስ ላይ ሂዳችሁ ማቴዎስ የምትለውን ቦታ ላይ የማንኛውም አይነት መጽሐፍ ቅዱስ ሊሆን ይችላል። ሂዳችሁ ብሉይ ኪዳን የምትለው ላይ 28 ገጽ አለች። ማቴዎስን ገብታችሁ ያችን አንብቧትና ስለ ዓለም፣ ስለ ሁኔታዎች፣ ስለ አመጣጣቸው እኛ ምን እያደረግን እንደምናከናውናት ያለችውን ነገር ያስረዳችኋል። ለምንድን ነው ይሄን ልትለን ይቻል ካላችሁ እኔ ስለ ሃይማኖት መስበክ ፈልጌ አይደለም። ሃይማኖት ያው በእርግጥ ኦርቶዶክስ ነው፣ ግን የማንኛውም አይነት መጽሐፍ ቅዱስ ይሁን የማንኛውም አይነት መጽሐፍ ቅዱስ ይሁን እኔ ማነበው የሌላ መጽሐፍ ቅዱስ ነው፣ ሃይማኖቴ ኦርቶዶክስ ነው ብያችኋለሁ። ግን ስለ ሰው ልጅ አመጣጥና ባህሪ ሁኔታዎችን ማወቅ ከፈለጋችሁ ማንኛውም ሰው መጥቶ ከሚለፈልፍባችሁ፣ ማንኛውም ሰው ጆሮ ሰጣችሁ ከምታዳምጡት ይልቅ እጃችሁ ላይ ባለው ስልክ ገብታችሁ መጽሐፍ ቅዱስን ስታነቡ የዓለምን ገጽታ እና የዓለምን ባህሪ ያስቀምጥላችኋል። በቃ ያለምንም ምክንያት ማለት ነው ቁጭ ያደርግላችኋል። ያኔ ፍቅር እንዴት እንደሆነ፣ የሰው ልጅ እንዴት እንደሆነ፣ ዓለም እንዴት እንደሆነች፣ ፍጥረታት እንዴት እንደሆነች ታውቃላችሁ። ስትገናኙ የምክር ሐሳብ ይኖራችኋል። ጥንቅቅ ያለ ነገር ይዛችሁ ትቀጥላላችሁ እንጂ ፍቅር ሲባል ፊደሏን ብቻ ይዘን ምንሄድ ከሆነ በጣም አስቸጋሪ ነው የሚሆነው። ስለ ፍቅር የምታወሩ ሰዎች ብዙዎቻችሁ ስለ ፍቅር ብቻ አይደለም፣ በገንዘብ ተጎድታችሁ ሊሆን ይችላል፣ ሰው አጭበርብራችሁ ሊሆን ይችላል። የሰውን ባህሪ እዛ ውስጥ ስትገቡ ነው የምታገኙት። አይ ቲንክ እኔ እንደዛ ልላችሁ የቻልኩትኝ ይሄ ዓለምን ስትመሰረት ይዞ የመጣ መጽሐፍ ስለሆነ እዛ ላይ ትንሽ ጊዜያችሁን ብታጠፉ ብዬ አስባለሁ። ይሄ ትልቅ ምክር እንደሆነ አትርሱትኝ። እኔ ዝም ብዬ አይደለም የምናገረው። ለተጎዳችሁ ለተከፋችሁ ሰዎች እኔ አሁን ኬክና በርገር ለተቆረሰለት ሰው አይደለም ማወራችሁ። የተቸገረ የተከፋ የተጎዳ በሰው በተለያዩ ምክንያት የተጎዳ ሊኖር ይችላል። ያን ለማወቅና ለማግኘት ግን ብዙ ጊዜ ሳይፈጅ ማንበብና መጻፍ ለቻለ ሰው አይምሹር በጣም ትንሽ ነገር ነች።